ሰላም ውድ የቻናላችን ቤተሰቦች፣ ዛሬ በዚህ ቪዲዮ በሰማይ የተከበረች በምድር የተመሰገነች የጌታችን እና የእመቤታችን የቅድስት ድንግል ማርያም ሙሉ ታሪክ እንመለከታለን። ከልደቷ ጀምሮ እስከ ቤተ መቅደስ መግባቷ፣ የመልአኩ ቅዱስ ገብርኤል ብስራት፣ የጌታችን ልደት፣ ወደ ግብፅ ስደት፣ ክብሯንና ታምሯቷን በዝርዝር እናያለን። ድንግል ማርያም የምህረት እናት፣ የተጨነቁ መጽናኛ፣ የክርስቲያኖች ተስፋ ናት። በዚህ ቪዲዮ ልብን የሚነኩ ታሪኮችን፣ ያልተሰሙትን ምስጢሮችና የእመቤታችንን ታላቅ ፍቅር እንሰማለን። ስለዚህ ቪዲዮን ሳትዘሉ እስከ መጨረሻው ተከታተሉ እያልክ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጥንት ዘመን በእስራኤል ምድር ኢያቄምና ሐና የተባሉ እግዚአብሔርን የሚፈሩ ጻድቃን ባልና ሚስት ነበሩ። እነርሱ ሀብት ነበራቸው፣ ሰዎችን ይረዱ ነበር፣ ለድሆች ይሰጡ ነበር፣ ቤተ መቅደስም ያገለግሉ ነበር። ነገር ግን አንድ ትልቅ ሐዘን ነበረባቸው። ልጅ አልነበራቸው። ዘመናት አለፉ፣ ዓመታት አለፉ። እነርሱ ግን በጸሎት እግዚአብሔርን ይለምኑ ነበር። እመቤታችን ቅድስት ድንግል ማርያም፣ አባቷ ኢያቄም፣ እናቷ ደግሞ ሐና ይባላሉ። የተጸነሰችው በዕለተ እሁድ ነሐሴ 7 ቀን ሲሆን ግንቦት 1 ቀን ደግሞ ተወለደች። እመቤታችን የተወለደችበት ዕለት በአባቷና በእናቷ ቤት ፍስሐ ደስታ ተደረገ፣ ቤቱንም ብርሃን ሞላው። በስምንተኛውም ቀን ማርያም ብለው አወጡላት። ስለምን ማርያም ብለው አወጡላት ቢሉ፣ እነሆ በዚህ ዓለም ከሚመገቡት ሁሉ ምግብ ለአፍ የሚምጥን ለልብ ደግሞ የሚመጥን ማር ነው። በገነትም በሕይወት የተዘጋጁ ጻድቃን ቅዱሳን ያም የሚባል ምግብ አላቸው። ከዚህ ሁሉ የበለች የከበርነች ሲሉ፣ ስለዚህ ማርያም ብለው አወጡላት። እመቤታችን ቅድስት ድንግል ማርያም ለእናትና ለአባቷ አንዲት ስትሆን የተወለደችውን በጸሎት በመሆኑና የሴት ልጅ በመሆኗ እናትና አባቷ ለእግዚአብሔር በተሳሉት መሰረት 3 ዓመት ሲሞላት ወደ ቤተ መቅደስ ወስደው ለካህኑ ዘካርያስ ወስደው አስረከቧት። በዚያን ጊዜ የነበረው ሊቀ ካህን ዘካርያስ ይባላል። እመቤታችን ቅድስት ድንግል ማርያም በቤተ መቅደስ ሳለች መልአኩ ቅዱስ ፋኑኤል የሰማይ ህብስትና የሰማይ ጽዋ እያመጣ ይመግባት ነበር። እመቤታችን ቅድስት ድንግል ማርያም በቤተ መቅደስ 12 ዓመት ኖራለች። ይህም ሲደመር በጠቅላላው 15 ዓመት ሆናት ማለት ነው። በዚህ ሰዓት አይሁድ ከቤተ መቅደስ ትውጣ ብለው አመለከቱ። ለጻድቁ ለቅዱስ ዮሴፍም እንዲጠብቃት ታጨች። በዚያን ዘመን ድንግል ማርያም በቅድስና በጸሎት ትኖር ነበር። ቀንና ሌሊት እግዚአብሔርን ታመሰግን ነበር። ልቧ ንጹሕ ነበር፣ ሕይወቷም በትህትና የተሞላ ነበር። አንድ ቀን ግን ታላቅ ምስጢር ተፈጠረ። የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ ወደ እርሷ መጣ። በዚያን ጊዜ ብርሃን በስፍራው ተሞላ፣ ሰላምን በቤቷ ወረደ። መልአኩም በክብር ቆሞ እንዲህ አላት፣ ደስ ይበልሽ፣ ጸጋን የተመላሽ ጌታ ካንቺ ጋር ነው። ድንግል ማርያምም ይህንም ሰምታ በጣም ተደነቀች። ይህ ሰላምታ ምንድን ነው ብላ በልቧ ታስብ ጀመር። መልአኩ ቅዱስ ገብርኤልም እንዲህ አላት፣ ማርያም ሆይ አትፍሪ፣ እግዚአብሔር ዘንድ ጸጋን አግኝተሻል። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የዓለም መድኃኒት ይሆናልና። ድንግል ማርያምን በትህትና እንዲህ አለች፣ እንዴት ይሆናል? እኔ ወንድ አላቅምና። መልአኩም መለሰላት፣ መንፈስ ቅዱስ በአንቺ ላይ ይወርዳል፣ የልዑል ኃይልም ይሸፍንሻል። በዚህ ጊዜ ድንግል ማርያም በታላቅ ትህትና ራሷን ለእግዚአብሔር አስረከበች። እንዲህም አለች፣ እነሆ የእኔ የጌታ ባሪያው ነኝ፣ እንደ ቃል ይሁንልኝ። በዚህ ቅጽበት ታላቅ ምስጢር ተፈጸመ። የዓለም መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ በድንግል ማርያም ማኅፀን ተጸነሰ። ሰማይም ደስ አለው፣ መላእክት ዘመሩ፣ ምድርም በተስፋ ተሞላች። ምክንያቱም እግዚአብሔር ሰውን ለማዳን ወደ ዓለም ሊመጣ ነውና። በዚያን ዘመን ድንግል ማርያም በእግዚአብሔር ፈቃድ የዓለም መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ በማኅፀኗ ተሸክማ ነበር። በዚያን ጊዜ ከንጉሥ ትእዛዝ የተነሳ ሰዎች ሁሉ ለመመዝገብ ወደ ከተማቸው ሄደው ነበር። ዮሴፍም ድንግል ማርያም ይዞ ወደ ቤተልሔም ከተማ ሄደ። መንገዱ ረጅም ነበር፣ ድካምም ብዙ ነበረው። ነገር ግን ድንግል ማርያም ሁሉንም በትዕግስት ተቀበለችው። ቤተልሔም በደረሱ ጊዜ ከተማዋ በሰዎች ተሞልታ ነበር። ማደሪያ ቤት ፈለጉ፣ ነገር ግን ስፍራ አላገኙም። አንዱም ሰው በሩን አልከፈተላቸው። በመጨረሻም ከብቶች ወደሚኖሩበት በረት ገቡ። በዚያም በቀዝቃዛ ሌሊት በጸጥታ ውስጥ ታላቅ ምስጢር ተፈጸመ። ድንግል ማርያም ጌታችንን መድኃኒታችን ኢየሱስ ክርስቶስ ወለደችው። የዓለም ፈጣሪ በበረት ተወለደ። የሁሉ ጌታ በእንስሳት መካከል ተኛ። ድንግል ማርያምም ሕፃኑን በፍቅር አቀፈችው፣ በጨርቅም ጠቀለለችው። በዚያ ሌሊት ሰማይም በደስታ ተሞላ። መላእክትም እንዲህ እያሉ ዘመሩ፣ ለእግዚአብሔር በሰማይ ክብር፣ በምድርም ሰላም፣ ለሰው በጎ ፈቃድ። በአቅራቢያቸው ያሉ እረኞች ይህንን መልእክት ሰሙ። በፍጥነትም ወደ በረቱ መጡ። ሕፃኑን አዩት፣ ሰገዱለት።
እግዚአብሔርን አመሰገኑት። ከሩቅ ምስራቅ ሰብአ ሰገል ኮከብ ተመርተው ወደ ቤተልሔም መጡ። ወርቅ፣ ዕጣን፣ ከርቤ አቀረቡለት። ድንግል ማርያምም ይህንን ሁሉ በልቧ ታስብ ነበር። ያ ሌሊት ተራ ሌሊት አልነበረም። ዓለም ተስፋ የተወለደበት ቀን ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ በቤተልሔም ከተማ ታላቅ ምስጢር ተፈጥሮ ነበር። ነገር ግን ሁሉም በደስታ አልነበረም። ንጉሥ ሄሮድስ አዲስ ንጉሥ ተወልዷል ብሎ ሲሰማ በጣም ተናደደ። ስልጣኑን እንዳያጣ ፈራ። ስለዚህም ሕፃኑን ለማጥፋት ወሰነ። በዚያን ሌሊት የእግዚአብሔር መልአክ ለዮሴፍ በሕልሙ ተገለጠለት፣ እንዲህም አለው፣ ተነስ፣ ሕፃኑንና እናቱን ይዘው ወደ ግብፅ ሽሽ። ሄሮድስ ሕፃኑን ሊገድል ይፈልጋል። ዮሴፍም ወዲያውኑ ተነሳ። ድንግል ማርያምና ሕፃኑን ኢየሱስን ይዞ በሌሊት ጉዞ ጀመረ። መንገዱ ከባድ ነበር። ረጅም በረሃ፣ ቀዝቃዛ ሌሊት፣ ድካምና ጥማት በዙሪያቸው ነበር። ነገር ግን ድንግል ማርያም ልጇን በእቅፏ ይዛ በእምነት ተጓዘች። አንዳንድ ጊዜ ምግብ ያጡ ነበር፣ አንዳንድ ጊዜ ማረፊያም አያገኙም ነበር። ግን እግዚአብሔር ከእርሷ ጋር ነበር። በመንገዳቸውም ብዙ ተአምራት ተፈጸሙ። ደረቅ ዛፎች ተንጎምሰው ጥላ ሰጡ። ውሃ በበረሃው ፈለቀ። ጣዖትም በጌታችን ፊት ወደቁ ተብሎ ይነገራል። በመጨረሻ ወደ ግብፅ ደረሱ። በዚያም በስደት ብዙ ጊዜ ኖሩ። ድንግል ማርያም በባዕድ ሀገር ብዙ መከራ ተቀበለች። ነገር ግን በእምነቷ ጸንታ ኖረች። ከጥቂት ዘመን በኋላ ሄሮድስ ሞተ። እንደገና መልአኩ ለዮሴፍ ተገለጠና ተነስ፣ ሕፃኑና እናቱን ይዘ ወደ እስራኤል ተመለስ አለው። እንዲሁም ድንግል ማርያም ከልጇ ጋር ወደ ሀገሯ ተመለሰች። ይህ ስደት ተራ ጉዞ አልነበረም። የእመቤታችንን ትዕግስት፣ እምነት እና ፍቅር የታየበት ታላቅ ጉዞ ነበር። እመቤታችን ቅድስት ድንግል ማርያም የደስታ እናት ብቻ አልነበረች። በሕይወቷ ብዙ መከራ፣ ብዙ እንባ፣ ብዙ ሐዘን አሳልፋለች። ከልጇ ጋር ወደ ግብፅ ተሰዳለች። በበረሃ ተንገላታለች። ረሃብና ድካም ተቀበለች። ነገር ግን ከሁሉ የከፋው ሐዘን ገና ወደፊት ነበር። ጌታችን ኢየሱስ ክርስቶስ ሕዝቡን ሲያስተምር፣ ድውያንን ሲፈውስ፣ ሙታንን ሲያስነሳ ብዙ ሰዎች ወደዱት። ነገር ግን አንዳንዶች ጠሉት። በመጨረሻም እርሱን ለመያዝ ወታደሮች መጡ። በዚያ ሌሊት ድንግል ማርያም በልቧ ታላቅ ሐዘን ተሰማት። ልጇን ሲመቱ ታየች፣ ሲሳለቁበት ታየች። የሁሉ ፈጣሪ በሰዎች ፊት ሲዋረድ እንዴት አታዝን? ከዚያን ጌታችን በመስቀል ተሸክሞ ወደ ቀራንዮ ሲሄድ ድንግል ማርያም በእንባ ተከተለችው። በመንገዱ ላይ በሐዘን ተሞልቶ ነበር። ሰዎች ይጮሁ ነበር፣ ወታደሮች ይገፏት ነበር። እርሷ ግን ልጇ በሐዘን ትመለከት ነበር። በመጨረሻም ጌታችንን በመስቀል ላይ ሰቀሉት። ድንግል ማርያም ከመስቀል ስር ቆማ በእንባ ትመለከት ነበር። የወለደችው ልጅ፣ በእቅፏ ያሳደገችው ልጅ አሁን በመስቀል ላይ ተሰቅሎ ነበር። በዚያን ጊዜ ልቧ በሐዘን ተሰበረ። ነገር ግን በእምነት ጸንታ ቆመች። ጌታችን ከመስቀል ላይ ወደ እናቱ ተመልክቶ እነሆ ልጅሽ አላት። ከዚያን ጌታችን አረፈ። ሰማይ ጨለመ፣ ምድር ተናወጠች። ድንግል ማርያም በታላቅ ሐዘን ተሞላች። ነገር ግን ያ ሐዘን የመጨረሻ አልነበረም። ከ3 ቀን በኋላ ጌታችን ከሙታን ተነሳ። ሐዘኑም ወደ ደስታ ተቀየረ። የእመቤታችን ሐዘን ለእኛ ትዕግስት፣ እምነት፣ የፍቅር ትምህርት ነው። የኦርቶዶክስ ተዋሕዶ ሊቃውንት ቤተ ክርስቲያን ስም ግብርን፣ ሁኔታን፣ ማንነትን ይገልጻል ይላሉ። በዚህ መሰረት ቤተ ክርስቲያኗ ትርጉም ያላቸው ንጽህናዋን፣ ቅድስናዋን፣ ድንግልናዋን የሚመሰክሩ በርካታ ስሞችን ሰይማላታለች። ከእነዚህ መካከል ከብዙ በጥቂቱ ምልዕተ ጸጋ፣ እመብርሃን፣ ሰዓሊተ ምሕረት፣ ቤዛዊተ ዓለም፣ ወላዲተ አምላክ፣ ኪዳነ ምሕረት ወዘተ ብላ ትጠራታለች። ቅድስት ድንግል ማርያም በ64 ዓመቷ ካረፈች በኋላ እንደ ልጇ በ3ኛው ቀን ማረጓን ቤተ ክርስቲያን ታስተምራለች። ውድ ቻናላችን ቤተሰቦች ዛሬ ስለ እመቤታችን ቅድስት ድንግል ማርያም ሕይወት፣ ልደት፣ ትህትና፣ መከራዋ፣ ክብሯና ተአምራቷን በአንድነት ተመልክተናል። ድንግል ማርያም የምህረት እናት፣ የተጨነቁ መጽናኛ፣ የክርስቲያኖች ተስፋ ናት። ከእርሷ ትህትና፣ ትዕግስትን፣ እምነት፣ ፍቅር እንማራለን። በሕይወታችን ምንም ችግር ቢመጣ እግዚአብሔርን ማመን እንዳለብን እመቤታችን ታስተምረናለች። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ድንግል ማርያም ሰላምና ምሕረትን ከልጇ ታማለን። አሜን።